ዛሬ እስኪ ትንሽ ቁም ነገር እናወራ። እኔ አንደርስታንድ ካረኩት ነገር ማለት ነው እና ህይወቴ ላይም ከተፈጠረ ነገር ነው። አንተ ለራስህ አደላህ ማለት ለእግዚአብሔር አደላህ ማለት ነው። ምን ማለት እንደሆነ ልንገራችሁ። ላለፉት 3-4 ዓመታት እኔ በህይወቴ በጣም ምንድን ነው የምትፈራው በባል ብቻዬን መሆን ነው። ብቻዬን መቀመጥ፣ ብቻዬን መብላት፣ ብቻዬን መራመድ፣ ብቻዬን መኖር፣ ብቻዬን ማደር በጣም ነው የምፈራው። ብቻዬን ማሰብ ራሱ ከሰው ጋር ሆኜ ነው እንጂ ብቻዬን ካሰብኩ ራሴን እፈራዋለሁ። በጣም ራሴን አላውቀውም። ገባችሁ? ሙሉ ሐሳቤ ምንድን ነው? ወይኔ ያ ሰው እንዳይደብረው፣ ወይኔ ያ ሰው እንዳይከፋው፣ ለምንድን ነው እንደዚህ ሆነው ፊቱ እንደዚህ ሲል፣ ለምንድን ነው ፊቱ እንደዚህ እየሆነ ያለው? ወይኔ ጉድ ያስከፋሁት እንዴ? ወይኔ ያስጨነኩት እንዴ? ወይኔ እንደዚህ እናርግ። የሆነ ሰው እንደዚህ ሲል እሺ፣ የሆነ ሰው የሰው ሐሳብ የሰው ሁሉ ነገር የሰው ነው። ከኔ ምንም የሚመጣ ነገር የለም። 3 ዓመት ሙሉ እንደዛ ነው የሆንኩት። ያ ደግሞ በቃ በጣም ብዙ ዋጋ ነው ያስከፈለኝ። በጣም ብዙ ዋጋ። ራሴን አርቆኛል። ከራሴ አራቀኝ ማለት ከእግዚአብሔር ራኩኝ ማለት ነው። እና እንዴት ወጣው? እግዚአብሔር ለካ አንተን ሲፈልግህ ብቻህን ያስቀርሃል። እዚህ ዓለም ላይ ሰው እንደሌለ፣ ምንም ነገር እንደሌለ አንተና እሱ ብቻ ነው የምትተያዩት። እዚህ ዓለም ላይ አለኝ የምትለው ኩራትህ፣ ሰው፣ አቅምህ፣ ሁሉ ነገር ይወሰዳል። አንተ እሱ ራቁትህን ከእሱ ጋር ብቻ ነው የምትተያዩት፣ ፌስ ቱ ፌስ። ገባ? አለኝ ያልከው ሰው፣ ባንክ አካውንት ውስጥ አለኝ ያልከው ገንዘብ፣ መኪኔ ምናምን የምትለው የለም። እሱና አንተ ብቻ። ገባ? ከዛ በኋላ እግዚአብሔር ቀጥታ ሊትራሊ እንደዚህ ነው የተያየ ነው። እኔና እሱ አጠገብ ያሉኝ የምላቸው ነገሮች ሁሉ ተወሰዱ። ኩራቴ ተወሰደ። አለኝ የምለው ዝና ጠፋ፣ እየደበዘዘ አየሁት። ገንዘብ የለም፣ ችግር ነው። ህይወት የተሳካ ብዬ ቲክቶክ ክሬቲቭ አዋርድ አሸንፍ ያለው የለም። ገባችሁ? ተረሳው ሊትራል። ከዛ እግዚአብሔር አገኘኝ እና እኔና እሱ ብቻ አወራኝ በስርዓት። እንዴት አወራኝ? ፔንፉል ነው መንገዱ፣ ህመም አለው። ግን ከዛ ራስህን ከምታገኝበት ወይ የምትወጣው በዛ ብቻ ነው። ዳስ ዘ ኦንሊ ዌይ። በቃ እግዚአብሔር ብቻ ነው። ገባ? እና እኔ ምን ተረዳሁኝ? እግዚአብሔር ለካ ያለው እዚህ ልባችን ውስጥ ነው። እኛ ሌላ ቦታ እንፈልገዋለን። እዛ ነው፣ እዚህ ነው። ኖ፣ እውነት ነው። እግዚአብሔር ቤተ ክርስቲያን ውስጥ፣ ገዳም፣ መስጊድ ይገኛል አለም። ግን ከምንም በላይ እግዚአብሔር አክብሮ የሰራው እኛን ነው። ልባችን ውስጥ ነው ያለው። እግዚአብሔርን ማውራት ከፈለግ ልብህን አድምጠው። ልብህ ያወራሃል። እግዚአብሔር ውስጣችን ነው ያለው። ገባህ? ውስጥህ ማለት አንተ ነህ። አንተን ካከበርከው፣ ራስህን ካስቀደምክ እግዚአብሔር በፍቅር ይሞልሃል። ያኔ ነው ለቤተሰቦችህ፣ ለምትወዳቸው ሰዎች፣ ለእናትህ፣ ለሚስትህ፣ ለልጆችህ በቃ ይህ የምታወጣው ፍቅር አያልቅብህም። ለምን? አንተ መጀመሪያ ራስህን መርጠሃል። ራስህን መርጠሃል ማለት እግዚአብሔርን መርጠሃል። ቡም